የቀድሞው የአሜሪካ ብሔራዊ ጸረ ሽብርተኝነት ዳይሬክተር ጆe ኬቲ ከኢራን ጋር ያለው ግጭት እና የዶናልድ ትራምፕ አስተዳደር በመቃወም ከስልጣን መልቀቃቸውን ተከትሎ የሰጡት አስተያየት በአሜሪካ ሕዝብ ዘንድ ከፍተኛ ውጥረት ፈጥሯል። ግለሰቡ በአሜሪካ የስለላ ተቋም CIA ውስጥ ቁልፍ የሚባሉ ስራዎች መደቦች ላይ የነበረ፣ በዓለም አቀፍ ሽብርተኞች ቡድኖች ላይ የስፔሻሊስት እንደመሆናቸው ንግግራቸው ብዙዎች ዘንድ እንደ ቦምብ ተቆጥሯል። ኬቲ የተናገራቸው ዋና ዋና ነጥቦች በመካከለኛው ምስራቅ ዓለማችንን ለማሳሳት አይኤስ የፈጠርነው እኛ ነን። አይኤስ የፈጠርነው በሱ በኩል ኢራንን ለመምታት ነው። በቅርብ ምስራቅ ላይ ከሃይማኖታዊ ማዛሃባዊ ግጭቶች ሁሉ ምክንያት እኛ ነን። ወደ ኢራን ወደ ጦርነት የገባነው በአጸፋዊ እርምጃ እንደምትወስድ እያወቅን ነው። ይህን ሁሉ የተደረገው እስራኤል ሲባል ነው። ወታደሮች ያለቁት እና ኢኮኖሚያቸው የፈሰሰ የእስራኤል ጥቅም ሲባል ብቻ ነው። ኬቲ ዝም ብሎ ተራ ሰው አይደለም። የነበረው የሥራ መደብ በአሜሪካ የስለላ ተቋም ውስጥ ካሉ 4 ዋና ዋና ቦታዎች አንዱ ነው። እነሱም ዓለም አቀፍ አሸባሪዎች ቡድኖች ላይ የስፔሻሊስት ነው። ስለ ንግግሩ ምንም ማለት እንደሆነ ግልጽ ነው። አሁን አይኤስ የት ገባ የሚሉ ጥያቄ መልስ አገኛችሁ። አሁን አይኤስ የት ገባ የሚሉ ጥያቄ መልስ አገኛችሁ። አይኤስ የተመሰረተው የአሜሪካና እስራኤል ለመዋጋት የእስልምና መንግስትን ለመመስረት አልነበረም። ታዲያም ለምን አሁን ያለው አጋጣሚ ተጠቅሞ አይዋጋም? አይኤስ የተፈጠረው ሙስሊሞች እንጂ አይሁዶች ለመዋጋት እንዳልሆነ ግልጽ ነው። ሶሪያ፣ የሊቢያና የኢራቅ ህዝቦች ይህንን በደንብ ያውቃሉ። ከዚህ በፊት የኢትዮጵያን ደም የፈሰሰው በማመን ትዕዛዝ እንደሆነ መቼም ለጤነኛ ሰው ግልጽ ነው። ከዚህ ንግግር በኋላ ነገሮች ተገልብጠዋል። የአሜሪካውያን አሁን ያለው የግድ እንደሆነ ከዚህ ንግግር በኋላ ነገሮች ተገልብጠው አሜሪካውያን አሁን ለውጥ የግድ እንደሆነ አምነዋል። በሚሊዮኖች የሚቆጠሩ ሰዎች ሁሉ ግዛቶች አደባባይ ወጥተዋል። ሁኔታው ወደ አመፅ ውድመት እያመራ ነው። ህዝቡ በነዳጅ ማደያዎች ላይ ለዚህ ሁሉ ተጠያቂ አይሁዶች ናቸው የሚሉ ጽሑፎች እየለጠፈ ነው። እንዲሁም የኔታንያሁ ጦር ወንጀለኛ ነው በሚሉ መፈክሮች እያሰሙ ነው። እውነት እና ፀሐይ አንድ ናቸው። ለጊዜው በደመና ይሸፈናሉ፣ መጨረሻው ላይ መውጣታቸው አይቀርም። 2 ነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ ላይ በሰላም ተሻገሩ። በሆርሙዝ ወሽመጥ አካባቢ የሚታየውን የባህር ላይ ትራንስፖርት መስተጓጎል ከፍተኛ ሁኔታ በቀጠለበት በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ የሚታየው የባህር ላይ ትራንስፖርት መስተጓጎል በከፍተኛ ሁኔታ በቀጠለበት በአሁኑ ወቅት 2 የህንድ ፈሳሽ ጋዝ ኤልፒጂ ጫኝ መርከቦች ቀጠናውን በሰላም ማለፋቸውን ተረጋግጧል። BW TYR እና BW ELM የተሰኙ እነዚህ መርከቦች አጠቃላይ 94,000 ቶን ጋዝ ጭነው ወደ ሙምባይ እና ኒው ማንጋሎር መደቦችን በመጓዝ ላይ ይገኛሉ ሲሉ ኩዌት ታይምስ ዘግቧል። በቀጠናው ባለው የጸጥታ ስጋት ምክንያት ዓለም አቀፍ የንግድ መርከቦች እንቅስቃሴ ተገድቶ በቆየበት በዚህ ወቅት የህንድ መርከቦች ጉዞ ስኬታማ መሆኑን ለሀገሪቱ ኃይል አቅርቦት ትልቅ እፎይታ ተደርጎ ተወስዷል። ቀደም ሲል 4 የሌሎች የህንድ መርከቦች ተመሳሳይ መስመር ተጠቅመው ያለፉ ቢሆንም አሁን ከ485 የህንድ ዜጎች የያዙ 18 መርከቦች የባህር ሰላጤው ቀጠና ውስጥ እንደሚገኙ መረጃዎች ያመለክታል። ህንድ ለአገር ውስጥ ፍጆታ የምትጠቀመውን የፈሳሽ ጋዝ አብዛኛውን የምታስመጣው ከመካከለኛው ምስራቅ እንደሆነ መጠን አሁን ያለው መስተጓጎል በጋዝ አቅርቦት ላይ ተጽዕኖ ማሳደር አልቀረም። በዚህ ምክንያት መንግስት የጋዝ ስርጭት በበላይነት መቆጣጠር ጥብቅ እርምጃ መውሰድ ጀምሯል። በዚህ ወቅት ከኢራን እና ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት በንቃት በሚዛናዊነት ለመያዝ ጥረት እያደረገች ትገኛለች።